هون هصواهن إذا دكتور كوي تقول خدي استخخلها كلاس هاي جبيك هون تعد قبره تانو تقول هتستخخلها ምንድነው ይሄ ሆኖ እስኪኛ ያልገባን እናንተ የገባችሁ ነገር ምንድነው? ትምህርት ቤቶች ልጁ ምንድነው የሚጠቀመው ይሄ በመሆኑ እውቀት ላይ ምናምን ልትሉ ትችላላችሁ። ብዙ ጊዜ እንደውም ቼክ አድርግ ያለው እኔ የትምህርት ቤቶች ደረጃ ወይም ውጤት አሰጣጥ ላይ ይሄን ያህል ቁጥጥራቸው የሰፋ ምናምን ጸጉር አሳደክ አላሳደክ እያላችሁ የሚቆጣጠሩ ትምህርት ቤቶች የትምህርት ቤት ደረጃ አሰጣጥ ላይ ደረጃ ውስጥ ሁሉ የሉም። እና ጸጉር አለማሳደግ ወይም ጸጉር ቁጥጥር በዚህ ልክ ውጤት የሚያስገኝ ቢሆን እናንተ ደረጃ ውስጥ ልትሆኑ ይገባ ነበር። ስለዚህ ዝም ብሎ ነገር ነው ይመስለኛል። እንዲሁ ተማሪው ላይ ጫና ለማብዛት ምናምን ካልሆነ በቀር በዚህ ልክ ጸጉር ላይ ቁጥጥር ማብዛት ትርፍ አለው ብዬ አላስብም በግሌ። እስኪ ያስቡት እናንተ በዚህ ሰዓት ጸጉሩ እንዳያሳድግ አረጋችሁት። ይሄንን ልጅ በቃ እንደምንም ብሎ ጸጉር ልክ ማሳደግ የሚችልበት ሰዓት ላይ ጸጉሩ ተመልጧል። ሶ በየትኛው ሰዓት እሺ ስለ ጸጉሩ በየትኛው ሰዓት ይዋብበት? ጸጉር ጥቅሙ ምን ሊሆን ነው እዚህ? እና ውስጡ ላይ ብትሰሩ ባይነኝ ስለ ጸጉሩ ስለ ውጩ እያሰባችሁ ውስጡ እንዳይደረድባችሁ ውስጡ እንዳይንጨባረርባችሁ ምላችሁ ነው ማለቴ። በዚህ በ15 ቀን ውስጥ ጸጉሩ አደገ አላደገ እያላችሁ እሱም ክትትል በምታደርጉበት ጊዜ ይህንን ትምህርት ይዟል አልያዘም ወይም ደግሞ ገብቶታል አልገባውም አወቀ አላወቀም ላይ ብታደርጉት ትኩረቱን የበለጠ አሪፍ ይመስለኛል።